የዛሬው እናንተን የጠራናችሁና እንድትገኙ የጋበዝናችሁ ከጥር 29 እስከ የካቲት 5 በአዲስ አበባ ኤግዚቢሽን ማዕከል በአገር አቀፍ ደረጃ ለ10ኛ ጊዜ እና በአዲስ አበባ ከተማ አስተዳደር ለ3ኛ ጊዜ የምናካሄደውን ኤግዚቢሽን ባዛርና ሲምፖዚየምን በተመለከተ አጭር ማብራሪያ ለመስጠት ነው። የዚህ ኤግዚቢሽንና ሲምፖዚየም ዋና ዓላማው የህብረት ስራ ማህበራት በተለይ አምራቹ የህብረት ስራ ማህበራትና ሸማቾች የህብረት ስራ ማህበራቶችን በጋራ ለማገናኘት የተደረገ መድረክ ነው። እንደሚታወቀው የህብረት ስራ ማህበራቶች ሁለት አይነት ናቸው። ሸማችና አምራቾች የህብረት ስራ ማህበራቶች አሉ። በስራቸው ደግሞ ተጠቃሚዎች አሉ። ስለዚህ የተጠቃሚውን ህብረተሰብ ከህብረት ስራ ማህበራቶች ጋር ለማስተዋወቅና ምርታቸውንም እዚያው ሳለ ለተጠቃሚው ለማስተዋወቅና ግዥና ሻጭ በተሳለጠ መልኩ እንዲከናወን ለማድረግ ነው ዋናው ዓላማ። ሁለተኛው ዘላቂ የሆነ ትስስር ለመፍጠር ማለት ነው። የህብረት ስራ ማህበራቶች ከሸማቾች የህብረት ስራ ማህበራትና ከነዋሪው ጋራ ዘላቂ የሆነ የገበያ ትስስር እንዲፈጥሩ ለማድረግ ታስቦ የተዘጋጀ ነው። በሶስተኛ ደረጃ የህብረት ስራ ማህበራቱ ወይም ሴክተሩ በራሱ ገጽታውን ለመገንባት ነው። እንግዲህ የህብረት ስራ ማህበራቶች በሀገራችን ደረጃ በጣም ሰፊ ቁጥር ያላቸው የህብረት ስራ ማህበራቶች አሉ። ከ110 ሺህ በላይ የሆነ የህብረት ስራ ማህበራት አለ። እንደገና ዩኒየን ወደ 403 እና 5 ፌዴሬሽን አለ በሀገር አቀፍ ደረጃ። እነዚህ የህብረት ስራ ማህበራቶች በአመት አንዴ በምናደርገው በተለይ በሀገር አቀፍ ደረጃ በምናደርገው የኤግዚቢሽን ባዛርና ሲምፖዚየም ራሳቸውን ለመገንባት ወይም ኢሜጅ ቢልድ ለማድረግ ታስቦ የተዘጋጀ መድረክ ነው። በጣም ብዙ ዝርዝር ዓላማዎች አሉት። ቅድም እንደገለጽኩት በተለይ ሴክተሩ እየሰራ ያለውን ስራ በሀገር አቀፍ ደረጃ በተለይ በሀገራችን ባለው የኢኮኖሚ አስተዋጽኦ እያበረከተ ያለው ሁኔታ ምን ይመስላል የሚለውን ለህብረተሰቡ ለሀገር አቀፍ ነዋሪው ተጠቃሚው ለማስተዋወቅና እዚያው ሳለ ገጽታውን ለመገንባት እንደሆነ ቅድም ገልጫለሁኝ። በሌላ መልኩ በተለይ አጫጭር ግብይቶች አሉ በሀገራችን ደረጃ የሚካሄዱ። እንግዲህ የህብረት ስራ ማህበራቶች የገበያ ድርሻ እስካሁን ባለው ነባራዊ ሁኔታ ወደ 18% አካባቢ ነው የገበያ ድርሻቸው። የበለጠ ከዚህ በላይ ማደግ አለበት ብለን እናስባለን። የገበያ ድርሻቸውን ለማሳደግ ደግሞ አንዱ ኤግዚቢሽንና ባዛር በምናደርገውና በዚህ ደግሞ በሚፈጠረው ዘላቂ የሆነ ትስስር ስለሆነ አንዱ በሀገር አቀፍ ደረጃ የሚካሄደው ኤግዚቢሽንና ባዛር በባዛሩ ወቅት በተለይ ጊዜ ተወስዶ ሸማቹ ህብረተሰብ ወይም ደግሞ የሸማቾች የህብረት ስራ ማህበራት ወይም ነዋሪው ከህብረት ስራ ማህበራት ጋር ቀጣይነት ያለው የገበያ ትስስር እንዲፈጠር ነው። ከዚህ በፊት የነበሩት አጫጭር የሆኑ በጣም ቅብብሎሽ የበዛበት ደላላ የበዛበት የግብይት ሰንሰለቱን አትሊስት ከሞላ ጎደል በማሳጠር የህብረት ስራ ማህበራቶች ቀጥታ ከሸማቹ ጋር እንዲገናኙ በማድረግ ያለውን የገበያ ወጣ ወረድን ለማሳጠር የተደረገ ዓላማ ነው ብለን የምንወስደው። ሁለተኛ የኢንዱስትሪ አምራቾችም ከህብረት ስራ ማህበራቶች ጋር መገናኘት አለባቸው። የፋይናንስ ተቋማቶች ከህብረት ስራ ማህበራቶች ጋር መገናኘት አለባቸው። የፖሊሲ አውጮች ምሁራን ከህብረት ስራ ማህበራቶች ጋር መገናኘት አለባቸው። ይህንን ስናደርግ ነው የሲምፖዚየምና ባዛር ስናደርግ ነው ይህንን ዓላማ ልናሳካ የምንችለው ማለት ነው። ሌላው እርስ በርስ ልምድ ልውጥ የሚያደርጉበት ሁኔታ ይኖራል የህብረት ስራ ማህበራቶች። ምክንያቱም በሁሉም አገሪቱ አካባቢ ያሉ የህብረት ስራ ማህበራቶች ስለሆነ የሚሳተፉ የልምድ ልውጥ የሚያደርጉበት አንዱ መድረክ ነው የምንወስደው። ስለዚህ ሰፊ የሆነ ተግባር ያለው ኤግዚቢሽንና ባዛር ነው በዚህ አመት እናከናውናለን ብለን የወሰድነው። በተለይ እንደምታውቁት የኛ ሀገር የግብይት ሰንሰለቱ በጣም ሰፊና ረዥም እና ብዙ ችግሮች ያሉበት እንደመሆኑ መጠን የህብረት ስራ ማህበራቶች ይህንን ችግር ይፈታሉ ብለን እንኳን ባንወስድም ግን የበኩላቸውን አስተዋጽኦ ማድረግ መቻል አለባቸው። በተለይ የህብረት ስራ ማህበራቶች ከሌላው የነጋዴው ህብረተሰብ ለየት የሚያደርገው ሰው ተኮር ስለሆነ ስራቸው
በተመጣጣኝ ዋጋ ለህብረተሰቡ፣ ለነዋሪው፣ ለተጠቃሚው ምርታቸውን ሊያቀርቡ የሚችሉበትን እድል ማመቻቸት አስፈላጊ ሆኖ ስለተገኘ ነው በሀገር አቀፍ ደረጃ ይህንን ሲምፖዚየም ባዛር ለማከናወን የተፈለገው። በየደረጃው ደግሞ ክልሎችና ዞኖች ይህንን ተከትለው የሲምፖዚየምና ባዛር የሚያከናውኑ ይሆናሉ ማለት ነው። ትልቁ ችግር በእኛ ባይፈታም አትሊስት የህብረት ስራ ማህበራቶች የበኩላቸውን አስተዋጽኦ ማድረግ ስላለባቸው ነው ይህንን መድረክ የፈጠር ነው ማለት ነው። በተለይ በዚህ ዓመት የምናስኬደው የህብረት ስራ ኤግዚቢሽንና ባዛር የህብረት ስራ ማህበራቶች ሚና ከገበያው በላይ ነው በሚል መርህ ነው የሚካሄደው። ምክንያቱም የህብረት ስራ ማህበራቶች በጣም ዘርፈ ብዙ ሀገራዊ ፋይዳ ያላቸው ህዝባዊ ተቋም መሆናቸውን ለመግለጽ ነው እንጂ ከግብይትን ብቻ የሚሰሩ እንዳልሆነ ሁላችሁም መታወቅ ያለባት ይመስለኛል። እነዚህ የህብረት ስራ ማህበራቶች መልቲ ሴክቶራል ናቸው። በህብረት ስራ ማህበራቶች የገንዘብ ቁጠባና ብድር አለ፣ የቤቶች የህብረት ስራ ማህበራቶች አሉ፣ የሸማቾች የህብረት ስራ ማህበራቶች አሉ፣ የአምራቾች የህብረት ስራ ማህበራቶች አሉ። በጣም ብዙ ዘርፈ ብዙ የሆነ የህብረት ስራ ማህበራት ስለሆነ ከገበያው በላይ ነው ብለን ነው በዚህ ዓመት የኤግዚቢሽንና ባዛርን የምናከናውነው። ምክንያቱም ቅድም እንዳሉት ዘርፈ ብዙ ሀገራዊ ፋይዳ ያላቸውና በተለይ ደግሞ ሀገራችን ለተለመችው ሆም ግሮይንግ ወይም ሀገር በቀል ኢኮኖሚ አቅጣጫ ላይ ትልቅ ድርሻ ያላቸው ገጠሩን ትራንስፎርም ሊያደርጉ የሚችሉ የተደራጀ ማህበረሰብ ያላቸው በስራቸው ወደ 28 ሚሊዮን ህዝብ ያላቸው ተቋማቶች በሀገር አቀፍ ደረጃ እንደ ህብረት ስራ ማህበራት ሊገኝ አይችልም። ስለዚህ እነዚህ ዘርፈ ብዙ የሆኑ ለሀገራችን ብልጽግና ወሳኝነት ያላቸው ተቋማቶች ስለሆኑ ራሳቸውንም ኢሜጅ መገንባት ስላለባቸው አንዱ ትልቁ ይሄ ኤግዚቢሽንና ባዛር ትልቅ ሚና አለው ማለት ነው። እዚያው ሳለ በተወሰነ ደረጃ የኑሮ ውድነቱን ጫና ለማቃለልም ጥረት ያደርጋሉ ብለን እናስባለን። በተለይ በየዓመቱ በምናደርገው ኤግዚቢሽንና ባዛር የአዲስ አበባ ማህበረሰብ፣ ሸማቹ ማህበረሰብ ከህብረት ስራ ማህበራቶች በተመጣጣኝ ዋጋ ምርት ሊያገኝ የሚችልበትን እድልም መፍጠር ስላለብን ነው ማለት ነው። ስለዚህ ሀገር አቀፍ ኤግዚቢሽንና ባዛር በአንድ ጊዜ የሚከናወንም ቢሆንም በአዲስ አበባና በዙሪያው ላይ ያሉ ማህበረሰቦች የግብርና ምርታቸውን በማቅረብ ለተጠቃሚው እንዲያቀርቡ እድል የሚፈጥርበት አንዱ ትልቁ መድረክ ስለሆነ ነው ማለት ነው ይህንን ኤግዚቢሽንና ባዛር የፈጠር ነው። በዚህ ኤግዚቢሽንና ባዛር ወደ 250 የሚሆኑ የህብረት ስራ ማህበራቶች ይሳተፋሉ ብለን ነው የያዝነው። በተለይ ግብርና ነክ የሆኑና አምራች፣ ሸማች የህብረት ስራ ማህበራቶች በአጠቃላይ ወደ 400 በላይ የሚሆኑ የምርት አይነቶችን ለግብይት ይዘው ይቀርባሉ ብለን ነው ያቀድነው። በዚህም በተለይ የሰብል ምርት በስፋት ወደ ገበያው እንዲመጣ ለማድረግ ጥረት እያደረግን ነው። ከ30 ሺህ ኩንታል በላይ የሚሆን ምርት በተመጣጣኝ ዋጋ ለተጠቃሚው ይቀርባል ብለን አቅደን እየተንቀሳቀስን ያለበት ሁኔታ ነው ያለው። እሱ ብቻ አይደለም። በእለቱ የሚደረገው ግብይት እንደተጠበቀ ሆኖ ቅድም እንዳልሁት ዘላቂ የሆነ የገበያ ትስስር መፈጠር አለበት ብለናል። ዘላቂ የሆነ የገበያ ትስስር ሊፈጠር የሚችለው ደግሞ ቅድም አምራችና ሸማቹ መገናኘት መቻል አለባቸው ብለናል። ስለዚህ በዚህ መሰረትም ወደ 80 ሺህ በላይ የሚሆን ኩንታል ምርት የገበያ ትስስር ይፈጠራል ብለን የምናስበው 30 ሺህ እዚያው ሳለ በ5 ቀን ውስጥ ጥር 30 እስከ የካቲት 5 ባለው ቀናት ውስጥ ግብይት ሊካሄድ የሚችልበት ሁኔታ ይኖራል። ሌላኛው ደግሞ 80 ሺህ ደግሞ ዘላቂ የሆነ የገበያ ትስስር ይፈጠራል ብለን ነው የምናስበው ማለት ነው። ስለዚህ በጣም ብዙ ጎብኚዎች ይጎበኙታል ብለን እናስባለን። ከዚህ በፊት ከነበረ ልምድ የህብረት ስራ ማህበራቶች የካቲት ሲመጣ የነሱ ቀን እንደሆነ ሁሉም ሰው በጉጉት የሚጠብቀው ነው። የአዲስ አበባ ማህበረሰብም በጉጉት የሚጠብቀው ቀን ነው። ስለዚህ ከ100 ሺህ ህዝብ በላይ ይጎበኘዋል ብለን እንጠብቃለን፣ ከዚህ በፊት ከነበረን ትሬንድ ማለት ነው። ስለዚህ ከግብርና ምርት ፍጆታ ግብይት ባሻገር የህብረት ስራ ማህበራት ለአባላት ተጠቃሚነት ብሎም ለሀገራዊ ማህበራዊ ኢኮኖሚ ልማት በተጨባጭ ምን እንደሚሰሩ ለህብረተሰብ ግንዛቤ የሚያስጨብጡበት ኤግዚቢሽንና ባዛር መርሃ ግብር ነው ብለን እንደምናስበው። ሌላኛው የሲምፖዚየም ነው። የመጀመሪያው ቀን የምናደርገው በ29 ሲምፖዚየም ይኖረናል።
ሲምፖዚየሙ ወደ 4 መሰረታዊ ጽሁፎች ይቀርባሉ። አንዱ የሚቀርበው በራሳችን በኢትዮጵያ ህብረት ስራ ኮሚሽን አማካኝነት አጠቃላይ ስለ ህብረት ስራ አመላካች ጽሁፎች ይቀርባሉ። ሁለተኛ ስለ አዲስ አበባ የህብረት ስራ ኮሚሽን አጠቃላይ ያለውን ሁኔታ የሚያቀርብበት እድል ይኖራል። ሶስተኛ የድሬዳዋ አስተዳደር ተሞክሮውን የሚያቀርብበት መድረክ አለ። አራተኛ የኢትዮጵያ የፕላን ልማት ሚኒስቴር አጠቃላይ እንደ ሀገር ህብረት ስራ ማህበራቶች ላይ ያለውን ተሞክሮ አጠቃላይ ድጋፉ ምን ይመስላል፣ የፖሊሲ አቅጣጫዎችን እና ሌሎችን በተመለከተ ዝርዝር ጽሁፍ ያቀርባል ብለን ነው የምናስበው። በዚህም ወደ 500 እስከ 600 ሰው ተሳታፊ ይገኛል። ምሁራኖች፣ የዩኒቨርሲቲ መምህራኖች፣ የህብረት ስራ ማህበራቶች፣ ፋይናንስ ተቋማቶች፣ ረጅ ድርጅት ተቋማቶች፣ የመንግስት ከፍተኛ አመራሮች በተገኙበት የሲምፖዚየምና ባዛሩ ሲምፖዚየሙ ይከናወናል ብለን ነው የምናስበው። ስለዚህ አጠቃላይ የቀናችን ከ28 ይጀምራል። በ28 አጠቃላይ የመኪና ትርኢት ይኖረናል ማለት ነው። ምርት ይዘው የሚመጡ መኪናዎች በአዲስ አበባ በተመረጡ ከ66 በላይ የሚሆኑ መኪናዎች ምርታቸውን ለህብረተሰቡ ለማስተዋወቅ የመኪና ትርኢት ይከናወናል። በ29 ቅድም እንዳሉ ሲምፖዚየም ይኖረናል። በሸራተን አዲስ ነው የሚካሄደው የሲምፖዚየሙ በ29 ማለት ነው ጠዋት ላይ። በ30 ጀምሮ እስከ 5 የኤግዚቢሽንና ባዛር ይኖራል ማለት ነው። ስለዚህ አጠቃላይ ኤግዚቢሽንና ባዛርና ሲምፖዚየም 3 መልክ አለው ማለት ነው። አንዱ ኤግዚቢሽን ይኖረናል፣ ኤግዚቢተሮች ይኖራሉ፣ የህብረት ስራ ማህበራቶች ያከናወኑትን እስካሁን እየሰሩ ያሉትን ለተመልካች ዴሞንስትሬት የሚያደርጉበት መድረክ አለ። ሌላኛው ትልቁ እንትን ባዛር ነው፣ ያው የግብይት የሚካሄድበት ማለት ነው። ሶስተኛው ሲምፖዚየም ነው። ይህንን አቀናጅተን ነው የምናከናውነው። በዚህ መሰረት ውጤታማ የሆነ እንቅስቃሴ ይሮናል ብለን ነው የምናስበው። ምክንያቱም የህብረት ስራ ማህበራቶች ቅድም እንደገለጽኩት ሰው ተኮር በመሆናቸው ከሌላው ነጋዴ በተለየ መልኩ ለተጠቃሚው በተመጣጣኝ ዋጋ ማቅረብ መቻል እንዳለባቸው እናምናለን። እዚያው ሳሉ ደግሞ የኑሮ ውድነቱን ለማረጋጋት ጥረት ያደርጋሉ ብለን እናስባለን። አጠቃላይ የሀገሪቱን መሰረታዊ የሆነ የግብይት ችግር ይፈታሉ ብለን እንኳን ባንወስድም የህብረት ስራ ማህበራቶች የራሳቸው ሚና አላቸው። በተደራጁበት ዓላማ አኳያ መስራት የሚገባቸው ዓላማ ስላለ ይህንንም በየአካባቢው ያሉት ንግድ እንደተጠበቀ ሆኖ ግን ለአዲስ አበባ ማህበረሰብ ደግሞ በኤግዚቢሽንና ባዛሩ አማካኝነት መጥተው ለነዋሪው በተመጣጣኝ ዋጋ ሊያቀርቡበት የሚችልበትን እድል ለመፍጠር ስለሆነ የተዘጋጀው በእኛ በኩል ያለን መግለጫ ይሄ ነው። ምናልባት ተጨማሪ ደግሞ በአዲስ አበባ ከተማ አስተዳደር ይቀርባል። ምክንያቱም በዚህ ዓመት ለየት የሚለው ቅድም እንደገለጽ ነው እዚህ ላይ ጽሁፉ ላይ እንዳያችሁት በፌዴራል ደረጃ ለ10ኛ ጊዜ ነው። በአዲስ አበባ ከተማ ደግሞ ለ3ኛ ጊዜ ነው። በዚህ ዓመት ደግሞ ለየት የሚለው ደግሞ ሁለታችን በጋራ የኢትዮጵያ ህብረት ስራ ኮሚሽንና የአዲስ አበባ ህብረት ስራ ኮሚሽን በጋራ የምናከናውነው በቅንጅት የምንሰራው ስለሆነ ለየት ያደርገዋል ማለት ነው ከዚህ በፊት ከተከናወኑት የኤግዚቢሽንና ባዛርና ሲምፖዚየም። ስለዚህ በኢትዮጵያ ፌዴራል በኢትዮጵያ ህብረት ስራ ኮሚሽን በኩል ያለን መግለጫ ይሄ ነው። የተከበሩ ወይዘሮ ልዕልት ደግሞ በአዲስ አበባ በኩል ያለውን መግለጫ አስተያየት እንዲሰጡበት እድሉን ለእሳቸው እሰጣለሁ። የአዲስ አበባ ህብረት ስራ ኮሚሽን ከፌዴራል ህብረት ስራ ኮሚሽን ጋር በጋራ በመሆን በሀገር አቀፍ ደረጃ ለ10ኛ ጊዜ በአዲስ አበባ ደረጃ ደግሞ ለ3ኛ ጊዜ የኤግዚቢሽን ባዛርና ሲምፖዚየም ከጥር 28 ጀምሮ እስከ የካቲት 5 ድረስ የህብረት ስራ ማህበራት ሚና ከገበያ በላይ ነው በሚል መሪ ቃል ነው የሚከበረው። ለዚህ ፕሮግራም መሳካት እንደ አዲስ አበባ ህብረት ስራ ኮሚሽን ወራቶች የወሰዱ የቅድመ ዝግጅት ስራዎችን ነው ስንሰራ የነበረው። አዲስ አበባ የሰብል ምርቶችን የግብርና ምርቶችን አታመርትም፣ ከክልል ነው የምታመጣው። ስለዚህ ለባዛሩ አስፈላጊ የሆኑ ምርቶች ወደ ከተማዋ እንዲገቡ ከአምራች ክልሎች ጋር ምርት የማፈላለግ ከማፈላለጉ ባሻገር ደግሞ ምርቶቹን ፍላጎታችንን መሰረት ያደረገ ትስስር አድርገናል። ለአንዳንዶቹ ምርቶች ደግሞ አስቀድመን የቅድመ ክፍያ
ሁሉ ጭምር ከፍለን ምርቶቹ ወደ ከተማ የሚገቡበት ሁኔታ ተመቻችቷል። ግብርና ምርት ባሻገር ደግሞ ከትልልቅ የፋብሪካ ባለቤቶች ጋር የኢንዱስትሪ ምርቶች የኛ ህብረት ስራ ሸማች ማህበራቶች ለባዛሩ በበቂ ሁኔታ በስፋት ማቅረብ የሚችሉበትን ትስስር አድርገናል። ምርቶቹንም ወደ ስቶካቸው የማስገባት ስራዎች ተሰርተዋል። እንደ አዲስ አበባ ህብረት ስራ ኮሚሽን በዚህ ኤግዚቢሽን ላይ የኛ ማህበራቶች የሚኖራቸው ድርሻ ከ8000 በላይ የሚቆጠሩ ማህበራቶች ነው ያሉን። ከነዚህ ማህበራቶች ውስጥ 154ቱ የህብረት ስራ ሸማች ማህበራቶች ናቸው። 1600ዎቹ ደግሞ የቁጠባ ማህበራቶች ናቸው። ሌሎች ማህበራቶችም አሉ። የተወሰኑት በዚህ ኤግዚቢሽን ላይ ድርሻ ይኖራቸዋል፣ ሚና ይኖራቸዋል ማለት ነው። ከነዚህ ውስጥ ወደ 125 በላይ የሚሆኑ ልዩ ልዩ አገልግሎት የሚሰጡ አምራቾችና የህብረት ስራ ማህበራቶች ምርትና አገልግሎታቸውን ይዘው ይቀርባሉ ለከተማው ነዋሪ ማለት ነው። ከዛ ውስጥ ከ88 በላይ የሸማች ህብረት ስራ ማህበራት የግብርናና የኢንዱስትሪ ምርቶች ይዘው ይቀርባሉ። እሴት የተጨመረባቸው ምርቶችም ጭምር ነው ይዘት የሚቀርቡት። ጥራት ያላቸው፣ ብዛት ያላቸው፣ ተጠቃሚ እንደፈለገ መርጦ በተመጣጣኝ ዋጋ ማቅረብ የሚችልበትን ምቹ ሁኔታ ፈጥረናል። ከዛ በተጨማሪ ከ14 በላይ የሆኑ የገንዘብ ቁጠባ ብድር ህብረት ስራ ማህበራቶች አሉ። በባዛሩ ላይ ተገኝተው አገልግሎታቸውን በስፋት ለተጠቃሚውም እዛ ለሚገኘው ሌላ ማህበርም ያስተዋውቃሉ። የሚሰጡትን አገልግሎታቸውን ማስተዋወቅ ብቻ ሳይሆን እዛው ቀጣይነት ያለው የብድር ትስስርም ጭምር ከማህበራት ጋር ያደርጋሉ ማለት ነው። ሌላው ከ12 በላይ የሚሆኑ በሽመናና በሸክላ ስራ ላይ ተሰማርተው የሚሰሩ ማህበራቶች የሽመናና የሸክላ ዕደ ጥበብ ስራቸውን ይዘው ይቀርባሉ። በብዛት ከዚህ ቀደም ሲያደርጉ እንደነበረው በአዲስ አበባ ከተማ ነዋሪ የሚፈለጉ ሊመረጡ የሚችሉ አማራጭ ያላቸውን ጥራት ያላቸውን ምርቶቻቸውን ይዘው የሚቀርቡ ነው የሚሆነው። በተጨማሪ ደግሞ በከተማ ግብርና ስራ የተሰማሩ ማህበራቶች አሉን። በከተማ ግብርና የተሰማሩ ማህበራቶቻችን ደግሞ የወተትና የእንስሳት ተዋጽኦ ምርቶቻቸውን ይዘው ይቀርባሉ። የአዲስ አበባ ከተማ መስተዳድር ላለፉት 2 ዓመታት በሌማት ትሩፋት እንቅስቃሴ ላይ አዲስ አበባ ላይ ምርታዊ ለውጥ አምጥቷል። አዲስ አበባ አትሊስት እነዚህ ምርቶች በሌማት ትሩፋት ንቅናቄ ላይ እንቁላል፣ ወተት፣ የከብት የዶሮ እርባታዎች ላይ ሰፊ የሆነ ስራ ተሰርቷል። በዚህ የተሰማሩ ማህበራቶች ደግሞ የራሳቸውንና የአካባቢያቸውን ፍላጎት ከማሟላት ባሻገር የማምረት አቅማቸው እያደገ ስለመጣ በእንደዚህ ትልልቅ ባዛሮችና ኤግዚቢሽኖች ለብዙ ማህበረሰብ ማቅረብ የሚችሉበት ምቹ ሁኔታ ስለተፈጠረ በዚሁ በከተማ ግብርና የተሰማሩ ማህበራቶችም እንደዚሁ ምርታቸውን ይዘው የሚቀርቡ ነው የሚሆነው። ሌላው ከ6 በላይ የሆኑ ትልልቅ የፋብሪካ ባለቤቶች የኢንዱስትሪ ምርታቸውንም ይዘው ይቀርባሉ። ከጽዳት እቃዎች ጀምሮ ዘይት፣ ፓስታ፣ መኮረኒ፣ ዱቄት የመሳሰሉትን በስፋት ጥራት ያላቸውን በተመጣጣኝ ዋጋ እዛ ባዛሩ ላይ ይዘው እንዲቀርቡ ምቹ ሁኔታዎች ተፈጥረዋል ማለት ነው። እንደዚሁም እዚሁ ባዛሩ ላይ ምርታችንን መሸጥ ብቻ ሳይሆን ቀጣይነት ያለው ስራ መስራት ስላለብን ከክልል የመጡ አምራቾችም ጋር ተጨማሪ ፍላጎታችንን መሰረት ያደረገ በቀጣይነት ለከተማው ነዋሪ ማቅረብ የምንችልበትን የምርት ትስስሮች እናደርጋለን። ሲምፖዚየም ነው ሌላኛው ፕሮግራም። ሲምፖዚየሙ ላይ እንደ አዲስ አበባ ህብረት ስራ ኮሚሽን የሚኖረን ድርሻ ተቋማችን በዚህ በጀት ዓመት ሪፎርም ላይ እንደመሆኑ መጠን በሪፎርም የሰራናቸው ስራዎችና ለሌሎችም ማህበራት ተሞክሮ ሊሆኑ ይችላሉ ብለን ያሰብናቸውን ያዘጋጀናቸውን ጥናቶች እዛው በሲምፖዚየሙ ላይ የምናቀርብ ነው የሚሆነው። የፕሮግራሙ ማብሰሪያ መጀመሪያ የሚሆነው በ28 የሚከበረው ወይም የምናከናውነው የመኪና ላይ ትርኢት ነው። በዚህ የመኪና ትርኢት ላይ የኛ ሸማች ማህበራቶች በ26 መኪና ምርቶቻቸውን ጭነው በከተማዋ 4ቱ መግቢያ በሮች ላይ የንቅናቄ መድረክ የንቅናቄ ፕሮግራም ያደርጋሉ። የዚህ የመኪና ትርኢት ዋና ዓላማው ባዛርና ሲምፖዚየሙ መጀመሩን ማብሰሪያ ነው። ተከትሎም ደግሞ ለከተማው ነዋሪ ጥሪያቸውን የሚያስተላልፉበት ነው። መጥተው መግዛት መሸመት እንዲችሉ ዝግጁ መሆናቸውን ለከተማው ነዋሪ ጥሪያቸውን የሚያስተላልፉበት የመኪና ላይ ትርኢት ነው የሚሆነው። እኔም ይሄንን መነሻ አድርጌ እንደ ህብረት ስራ እንደ አዲስ አበባ ህብረት ስራ ኮሚሽን ዋና ኮሚሽነር የአዲስ አበባ ከተማ ነዋሪ የኛ አዲስ አበባ ላይ ያሉ ህብረት ስራ ሸማች ማህበራቶች ለነዚህ ለሳምንት የሚቆዩ የባዛርና ኤግዚቢሽን ፕሮግራም ላይ የፈለጉትን ምርት በፈለጉት መጠን
በተመጣጣኝ ዋጋ ጥራት ያላቸውን ምርቶች አስቀድሞ ባዘጋጀው ዝግጅት መሰረት መጥተው መግዛት መሸመት እንዲችሉ ጥሪዬን ላስተላልፍ እወዳለሁኝ። አመሰግናለሁ።